ሰላም ክርስቶስ ከኔም ከናንተ ጋር ይሁን። የተወደዳችሁና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ለዐቢይ ጾም 6ኛ ሳምንት ገብርኄር በሰላም አደረሳችሁ። በዛሬ ቪዲዮአችን ደግሞ ስለ ገብርኄር በትንሹ የምንማማር ይሆናል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። የዐቢይ ጾም 6ኛ ሳምንት ገብርኄር ታማኝ አገልጋይ ይባላል። ይህም ሳምንት ክርስቲያኖች በምድራዊ ሕይወታቸው የተሰጣቸውን ጸጋና ኃላፊነት እንዴት መወጣት እንዳለባቸው ለፈጣሪና ለባልንጀራቸው ያላቸውን ታማኝነት የሚመረምሩበት ሳምንት ነው። የሳምንቱ ትርጓሜ ገብርኄር ማለት አገልጋይ ሲሆን ኄር ማለት ደግሞ ወይንም ታማኝ፣ ደግ ወይንም ታማኝ ማለት ነው። በዚህ ሳምንት ቤተ ክርስቲያን የምታስተምረው እያንዳንዱ ሰው ከፈጣሪው ዘንድ የተሰጠው መክሊት፣ ተሰጥኦ፣ ሀብት፣ እውቀት፣ ጊዜ እንዳለውና ያንን መክሊት ደግሞ አትርፎ ለጌታው እንዲያስረክብ እንደሚጠበቅበት ነው። በመጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ድረስ የዚህ ሳምንት ዋና ትምህርት የሚወሰደው ጌታችን ኢየሱስ ክርስቶስ ካስተማረው የመክሊት ምሳሌ ነው። ታሪኩ ባጭሩ እንዲህ ይላል። አንደኛ ተሰጥኦ። አንድ ጌታ ወደ ሌላ ሀገር ሲሄድ ለ3 አገልጋዮቹ እንደ አቅማቸው ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጥቶ ሄደ። ስራ 5 እና 2 የተቀበሉ ወዲያውኑ ሄደው ነገዱበት፣ አተረፉ። 1 የተቀበለው ግን ሰነፍ ስለነበረ መሬት ቆፍሮ ቀበረው። ፍርድ። ጌታው በተመለሰ ጊዜ አትርፈው የጠበቁት እንዲህ አላቸው፣ መልካም አንተ በጎ ኄር የታመንክ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። ማቴዎስ ምዕራፍ 25 ቁጥር 21 ላይ። ቅጣት። ያላተረፈውና መክሊቱን የቀበረው ግን አንተ ክፉ ሰነፍ ባሪያ ብሎ ከቀጣው በኋላ ያለውንም ቀምቶ እንዲወሰድ አዘዘ። የመክሊት አይነቶች የኛ ድርሻ ምንድናቸው ብለን ስናስብ መክሊት ሲባል ገንዘብ ብቻ አይደለም። በዚህ ሳምንት ትኩረት ልንሰጣቸው የሚገቡ ነጥቦች እውቀትና ጥበብ። ያለንን እውቀት ሌላውን ለማስተማርና ለመርዳት እየተጠቀምንበት ነውን? ጊዜያችንን በከንቱ እያሳለፍን ነው ወይንስ ለበጎ ምግባር እያዋልን ነው? ለሰዎች የምናሳየው ርህራሄ ትልቅ መክሊት ነው። ታማኝነት በጥቂቱ ይጀምራል። በትንሽ ነገር የታመነ በብዙ ላይ ይሾማል። ዛሬ ባለን ነገር ካልታመንን ነገ ትልቅ ደረጃ ላይ ብንደርስም አንታመንምና እግዚአብሔር የሰጠንን ጸጋ አቅም የለኝም ወይንም ሰው ምን ይለኛል በሚል ስሜት ደብቀን ማስቀመጥ እንደ ስንፍና ይቆጠራል። እያንዳንዱ በምድር ላይ የሚያደርገው ነገር መጨረሻ ላይ ምርመራ እና ዋጋ አለውና። በዚህ ሳምንት የምንማረው ትምህርት ደግሞ በዚህ ሳምንት በ6ኛው ሳምንት ጾሙ ወደ መጠናቀቂያው ወደ ሕማማት ሳምንት መቃረቡን እናስባለን። እስከ ሞት ድረስ የታመንክ ሁን፣ የሕይወትም አክሊል እሰጥሃለሁ። ራዕይ ምዕራፍ 2 ከቁጥር 10 ላይ የሚለውን ቃል መመሪያ አድርገን በጾማችን፣ በጸሎታችን፣ በስራችን ሁሉ ታማኝ አገልጋዮች ለመሆን ራሳችንን የምናዘጋጅበት ጊዜ አሁን ነው። ስለተከታተላችሁኝ፣ ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ሳምንት ይሆንላችሁ። መልካም የዐቢይ ጾም ይሆንላችሁ። ሳምንት በሌላ ቪዲዮ እንገናኛለን። እስከ ሳምንት ቸርን ሰንብት። ላይክ ሰብስክራይብ ያላደረጋችሁ ላይክ ሰብስክራይብ ማድረጋችሁ እንዳትዘነጉ።